ያለቀሰ ሁሉ መንፈሳዊ አይደለም። ጮኸ የተናገረ ሰው ሁሉ መንፈሳዊ አይደለም። የተሳደበ ሁሉ መንፈሳዊ አይደለም። ጥቅሙ እስከተጠበቀለት ድረስ መንፈሳዊ የሚሆን ሰው ይህ ሰው መንፈሳዊ አይደለም። ደግሞ የሕፃናትና የሴቶች ጀግንነታቸው እንባ ነው። ይህን ደግሞ እንዳትረሱ። ሴቶች አውቀው ማልበቀስ ይችላሉ። ሰው ራሱን አገኘ የሚባለው ለተፈጠረበት ዓላማ መኖር ሲጀምር፣ ከአንድ ሰው ጋር በመበሳጨቱ ምክንያት ከሌላ ሰው ጋር የማይጠቅመውን ዝምድና የሚመሰርት ይህ ተራ ሰው ይጸልያል፣ ግን እያሰበ ስለማይጸልይ ጸሎቱን ወይ ፈጥኖ በስሜታዊነት ያቋርጠዋል፣ ወይም ደግሞ ሲጸልይ ቂም ይዞ ይጸልያል። ጸሎት ማለት ከእግዚአብሔር ጋር ልንነጋገርበት የተቀጠረልን መንፈሳዊ የፍቅር የህይወት የድህነት ቀጠሮ ማለት። አስራት የሚያወጡ ሰዎች ሰበካ ጉባኤ ሲሰድባቸው አስራታቸውን ያቆማሉ። የሚሰጡት ግን ለማን ነበር? ለእግዚአብሔር ነበረ። ባለስልጣን መሆኑን ለማሳወቅ ወይም እግዚአብሔር የፍጥረት ጌታ መሆኑን ለማሳወቅ አይደለም። ክፉ ነገር አትስሩ የሚለን ራሱን ለገዛ ሰው ገዥ የለበትም። ራሱን የማይገዛ ሰው ደግሞ አለቃው ብዙ ነው። ያስተምሩ የነበሩ አንድ ልንሆን ይገባናል፣ ልንታረቅ ይገባናል፣ አንድነት ያስፈልገናል የሚባሉ ሰዎች ዘራቸው ሲነካ መጀመሪያ የሚቆጡ ለምን ይመስላችኋል? መጀመሪያም መንፈሳዊ አልነበረም። ይሄ ሰው እኮ ገብረ ኪዳንም ሊሆን ይችላል። እኔም ቢሆን አሁን ሳስተምር ቆይቼ አንድ እንሁን ዘረኝነት እጥፋ ምናምን ስል ቆይቼ እኔ የተወለድኩበት አካባቢ ሲነካ ያዙ ይልቀቁኝ የምል ከሆነ መንፈሳዊ አልነበርኩም። ምንድን ነው የነበርኩኝ? ስጋዊ ነበርኩኝ። በስጋዊ ነው ስመሰጥ የነበርኩኝ ማለት። ጥቅሙ እስከተጠበቀለት ድረስ መንፈሳዊ የሚሆን ሰው ይህ ሰው መንፈሳዊ አይደለም። ጥቅሙ እስከተጠበቀለት ድረስ የእሱ የሆነ ነገር እስካልተነካበት ድረስ መንፈሳዊ የሚሆን ሰው ይሄ ሰው መንፈሳዊ አይደለም። ይሄ ሰው የራሱ ሰው ነው ማለት የራሱ መንፈስ መንፈሳዊ ነው፣ ግን የማን መንፈስ? የራሱ መንፈስ ወይም ደግሞ የማን መንፈስ? የሰይጣን መንፈስ ነፋስ የሚነዳው ሰው ነው ማለት። አሁን አንዳንድ ሰው እኮ ያለቅስ ጌታ ኢየሱስ እንዲህ እንደተቀለደበት አይቀርም ያለቅሳል። ስለዚህ ምንድን ነው? መንፈሳዊ የቀጣፊ ባቄላ እንባ ባቄላ ያላል አይደል? ጌታ ኢየሱስ እንባው በዚህ ዱብ ፍርጥ መንፈሳዊ ሰው እንዲህ ግርም ነው የሚያደርገኝ። እውነት ነው። እኔም መንፈሳዊ አይደለሁም በእውነቱ፣ ግን እንዲሁ ቢያንስ ደግሞ መንፈሳዊ እኛንን ሌላው አይደለም ተብሎ ሲቀለድ ነው እኮ የሚገርመኝ። በእግዚአብሔር ስም ሲቀለድ ሶምሶንን ያታለለችውን ሴት አታውቋትም እንዴ? ማንም ትባለው ደሊላ ምንድን ነበር ያለችው? መጨረሻ ላይ አትወደኝም ማለት ነው። ትንዋን ዱብ ደግሞ የሕፃናትና የሴቶች ጀግንነታቸው እንባ ነው። ይሄን ደግሞ እንዳትረሱ። ሴቶች አውቀው ማልበቀስ ይችላሉ። ይገርማችኋል። ሴት አውቃ ከፈለገች አንድ ደቂቃ ላልቅስ አላልቅስ ብላ ታስባለች። ይሄ ነገር በንግግር ይሻላል በለቅሶ ብላ ታስብና በለቅሶ እንደሚያዋጣት ካሰበች ታለቅሳለች። እኔ እኮ ለአንተ የምደብቀው ነገር የለኝም በፍጹም ብላ ታለቅሳለች። ግርም ነው የሚያደርገው። አቅዶ ማልቀስ ይችላሉ ሴቶች ማለት አቅደው እቅድ ነድፈው ስንት ሰዓት ማልቀስ አለብኝ ጭምር ማልቀስ ይችላል። አልቀስ እኔ እኮ አይቼ ነው መጽሐፍ ቅዱስ ላይ ነው እኮ ያየሁት። ማን? ደሊላ ስታለቅስ አትወደኝም እያለች ስታለቅስበት አቅፋ እውነት መስሎት የዋው ፀጉሬን እንደዚህ ታረጂው ኃይል ይለቀኛል አለ። አሳሰረችው። ግን ምን መሰላችሁ? ለምንድን ነው ግን የምታለቅሰው ካላችሁ ይኸውላችሁ የምታለቅስበት ምክንያት እያወራችሁ ባለችው ሐሳብ ሳይሆን እያወራችሁ ያለችው ሐሳብ ባለመፈጸሙ የሚቀርባት ያኛውን ጉዳይ እያሰበች ነው የምታለቅሰው። ምክንያቱም ሰው የሚበላው አጥቶ ነው የሞተ ይሄ ሰውዬ ሲባል የራሱ ጦም ማድር አሳስቦት የምንሰቀሰቅ ሰው እንዳለው ማለት የራሱ ጦም አሳስቦት በረሃብ ከሞተ ሰው ልቅሶ ወደ የሚያለቅስ ሰው ሊኖር ይችላል። ለራሱ እኔም እኮ እንደዚህ ነኝ እንደዚሁ አይ ሰው ጫጨቃከሉ እንግዲህ እንደዚህ ነገ እንደም ብሎ ሊያለቅስ ይችላል። ስለዚህ ሰው እኛ የሚመስለን በያዝነው ርዕስ እያለቀሰ ነው የሚመስለን። ሰውየው ግን በራሱ ዓለም ነው የሚያለቅሰው። ይሄ ነገር እኮ ካልሆነ ችግር ነው ብሎ የሚያለቅሳል። ሰው ያለቀሰ ሁሉ መንፈሳዊ አይደለም። ጮኸ የተናገረ ሰው ሁሉ መንፈሳዊ አይደለም። የተሳደበ ሁሉ መንፈሳዊ አይደለም። ወይኔ ቤተ ክርስቲያን እንዲህ መቀለጃውን ዓለም ቢሆን መንፈሳዊ አይደለም። የእግዚአብሔር መንፈስ የመረጋጋት መንፈስ ነው። የመረጋጋት መንፈስ ብቻ አይደለም፣ ራስን የመግዛት መንፈስ፣ ሌሎችን ባሪያ ካልሆናችሁ የሚያስብ የሰይጣን መንፈስ አለ። እንዲያውም ቅዱስ ጳውሎስ ምንድን ነው የሚለው? እናንተ በዋጋ ተገዝታችኋልና የራሳችሁ አይደላችሁም። አሁን ፀጉራችሁን አታሳድጉ ሲባል ቀለል ያለ ነገር ነው ማነሳው። የምትቆጡት ለምን ይመስላችኋል? መንፈሳዊነታችሁ በራሳችሁ ነው የምትመሰጡት ማለት። ሴቶችም አንዳንድ ነገሮችን አስተካክሉ ስትባል እንደው አንዳንድ ነገሮችን እምቢ የምትሉት ለምን ይመስላችኋል? በራሳችሁ ስለምትመሰጡት። መንፈሳዊነት ግን ራስን መካድ ነው እና ደግሞ ራስን ማግኘት ማለት ነው። ፈረንጆቹ አበላሽተውት ነው እንጂ ሰልፍ አክቹዋላይዜሽን ብለውታል። ራስን እውን ማድረግ ብለው ተርጉሞታል። ግን ይሄ ስህተት ነው። ራስን እውን ማድረግ የሚሉት እነሱ ኳስ የመጫወት ፍላጎት ካለ
ተጫወት፣ ጥሩ ተጫዋች ትሆናለህ ብለው ነው። ያን ነው እሱ ሰልፍ አክቹዋላይዜሽን የሚለው። ነጋዴ መሆን ከፈለክ ነግድ፣ ማግባት ከፈለክ አግባ፣ መመንኮስ ከፈለክ መንኩስ የሚል ፍላጎትህን ወደ ተግባር አምጣው የሚል የስኬት መንገድ ብለው አሁን ሰው ሁሉ ስኬታዊ ይሆናሉ ብሎ በየኢንተርኔቱ መከራውን የሚዳክርበት ማለት ግን ምን ማለት መሰላችሁ? ሰው ራሱን አገኘ የሚባለው ለተፈጠረበት ዓላማ መኖር ሲጀምር። መኖር የጀመረ ሰው እሱ ራሱን እያገኘ ነው ማለት። ለተፈጠረበት ዓላማ፣ ለፈለገው ዓላማ አይደለም፣ ለፈለገው ዓላማ አይደለም፣ ለተፈጠረበት ዓላማ። ወይም ከእንስሳት ተለይቶ፣ ከአራዊት ተለይቶ፣ ከእንጨት ተለይቶ፣ ከድንጋይ ተለይቶ፣ ወይም ደግሞ አይምሮ ከሌላቸው ፍጥረታት ተለይቶ ሰው ለሆነበት ነገር መኖር ሲጀምር፣ ሰው ለሆነበት ምክንያት መኖር ሲጀምር ይሄ ሰው መንፈሳዊ የሆነ ነው ማለት። ሰው ለሆነበት ምክንያት፣ ሰው የሆነበት ምክንያት ማንን ለመምሰል ይመስላችኋል? ስለዚህ እግዚአብሔርን ስንመስል ምን ሆን ማለት ነው? መንፈሳውያን። ስለዚህ ሰው መንፈሳዊ ይባላል። እንዲህ ይላል አንደኛ ቆሮንቶስ ምዕራፍ 2 ላይ ሰው ፍጥረታዊ ሰው መንፈሳዊ ሰው ብሎ ነግሮታል። ፍጥረታዊ ሰው። ኦሪት ዘሌዋውያን ደግሞ ማናቸውም ሰው ይባላል። ማናቸውም ሰው ኃጢአት ቢሰራ መስዋዕት ርግብ ያምጣ ይላል ኦሪት ዘሌዋውያን። ማናቸውም ሰው የተባለው ይሄ ሰው ምንድን ነው? ምንም ተርታ የሌለው ማለት በእግዚአብሔርም በዓለምም የተናቀ ተርታ ሰው፣ ለራሱ የማይሆን ርካሽ ነገሮችን ሰርቶ ራሱን ያዋረደ ሰው ማናቸውም ሰው ይባላል። ይሄ ማናቸውም ማለት ተርታ ነገር በቀላሉ የሚገኝ ማለት፣ ለሁሉም ነገር በቀላሉ የሚያዝ ትንንሽ ኃጢአቶች ሳይቀሩ በቀላሉ የሚጠርፉት ሰው ይሄ ማናቸውም ርግብ ያቅርብ የተባለ ሞኝ ሕሊናውን እንኳን ቢሆን ይዞት ይምጣ ማለት ነው። ርግብ ማለት የዋህ ማለት ነው። ይሄ ሰው ሌላ የሚሰጠው ነገር ባይኖረው ነው ትርጉሙ። ርግብ ይዞ ይምጣ ማለት ቢያንስ እንኳን ሞኝነቱንም እንኳን ቢሆን ይዞ ወደ እግዚአብሔር ቤት ይምጣ ማለት። ከዛ እግዚአብሔር ብልሃትን ያስተምረዋል። እንዲህ ተብሎ እንደተጻፈ እግዚአብሔር የዚህን ዓለም ሞኝ ነገር ምን አለ ይላል መረጠ ስለሚል ያለብመዋል፣ ልባም ያደርገዋል። ሞኝነቱንም ቢሆን ይዞት ይምጣ። ማናቸውም ሰው የሚባለው በምናምንቴ ነገሮች ላይ ራሱን እያታለለ ዘመኑን የሚገፋ ሰው ነው። ሲከፋው በዘፈን ደቂቃዎቹንና ሰዓታቱን የሚያሳልፍ፣ ሲበሳጭ ሰክሮ ራሱን ደልሎ የሚያድር፣ ከአንድ ሰው ጋር በመበሳጨቱ ምክንያት ከሌላ ሰው ጋር የማይጠቅመውን ዝምድና የሚመሰርት ይህ ተራ ሰው ነው። ማናቸውም ሰው ራሱ የሚወድቅበትን ስራ የሚሰራ ሰው ተራ ሰው ይባላል። ለራሱ የማያስብለት፣ ለራሱ ነውር የሆነበትን ነገር የማያውቅ፣ ራሱን የሚጎዳውን እሾህ ነቅሎ የማይጥል፣ እርሱን ጧት ማታ የሚመታውን እንቅፋት አንስቶ የማይወረውር፣ ትናት በተመታበት እንቅፋት ሁልጊዜ እየወደቀ የሚሰበር ይህ ማናቸውም ሰው ይባላል። ይህም እንግዲህ መንፈሳዊ ነው። ለራሱ ዓለም ተመስጦ፣ የህንዶች ተመስጦ ደግሞ አለ። ፍጥረታዊ ሰው ደግሞ ምንድን ነው? ነውር ላይ ሰራ ይችላል፣ ኃጢአት ላይ ሰራ ይችላል፣ የሞራል ሕግን ሊያከብር ይችላል፣ ሊመጸውት ይችላል፣ ደግ ነገር ሊሰራ ይችላል፣ ሊጾም ሁሉ ይችላል፣ መልካም ነገር ይችላል። ግን እግዚአብሔርን አስቦ ስለማያደርገው ሊመሰጥ ይችላል፣ ባይታዊ ሊሆን ይችላል፣ አንድ ቅል ብቻ አንጠልጥሎ ዋሻ ገብቶ ሊቀመጥ ይችላል፣ እውነትን እየተከተልኩ ነው ብሎ ላይዋሽም ይችላል። ግን ይበላል፣ ይጠጣል፣ የሚኖርበት ግን ሰማያዊ ዓላማ የለው። ወይም ደግሞ ሰማያዊ ወይም የነፍስ ዓላማ ይዣለው ቢል እንኳን ያ የያዘው የነፍስ ዓላማ እውነት አይደለም፣ የመሰለው የነፍስ ዓላማ ነው እንጂ። ሂንዱይዝም ለምሳሌ በተመስጦ የሚተካከላቸዋለን። ተመስጠው ቤት ዘግተው ይውላሉ፣ ያድራሉ፣ ይጾማሉ፣ ሁላ አለማዋሸትንም ያደርጋሉ፣ ይጾማል። እንዲህ ያለው ሰው ፍጥረታዊ ሰው ነው። ግን ሰማያዊ ዓላማ፣ ሰማያዊ ተስፋ የለውም። ኑሮ ብቻ የሚያልፍ ሰው ነው። ይሄ ፍጥረታዊ ሰው ነው። መንፈሳዊ ሰው ግን ሌላ ነው። መንፈሳዊ ሰው የሚባለው ምን አይነት ሰው ነው ሲባል ትክክለኛው መንፈሳዊ ነው። በትርጓሜ የሚኖር ፊደልን የማይከተል የመላእክትን ሕይወት የሚከተል እውነተኛ መምህራንን የሚከተል መጨረሻ ላይ ከልቡ ጋር የሚኖር ከህሊናው ጋር የሚኖር ከልቡ ጋር የሚኖር ከህሊናው ጋር የሚኖር ሰው ይጸልያል። ግን እያሰበ ስለማይጸልይ ጸሎቱን ወይ ፈጥኖ በስሜታዊነት ያቋርጠዋል፣ ወይም ደግሞ ሲጸልይ ቂም ይዞ ይጸልያል። ምክንያቱም ከልቡ ጋር ስላልሆነ። ሰው ሲጸልይ ምን ማድረግ አለበት? ለምሳሌ መንፈሳዊ ሲኮን በእግዚአብሔር ፊት እንደቆመ ማሰብ አለበት። የሚያነጋግረው እግዚአብሔርን እንደሆነ ማሰብ አለበት። እግዚአብሔር አንደኛ በእግዚአብሔር ፊት እንደቆመ ካሰበ ተጠንቅቆ ነው የሚናገር። በአንድ ምድራዊ ባለስልጣን ፊት እንኳን ሲናገር ሰውየው ምን እያለው እንደሆነ እያሰበ ነው የሚናገር። የሚመልስለትንም እያሰበ ነው የሚናገር። የሚጸልይ ሰውም በእግዚአብሔር ፊት እንደቆመ አስቦ መጸለይ አለበት። እግዚአብሔር ፊት ለፊቱ እንዳለ ማሰብ፣ እግዚአብሔር አባቱም እንደሆነ ማወቅ አለበት። ልክ ስለዚህ አባት ልጅ ለአባቱ የሚፈልገውን ነገር በፍቅር እንደሚናገር ጸሎት ማለት ከእግዚአብሔር ጋር ልንነጋገርበት የተቀጠረልን
መንፈሳዊ የፍቅር የሕይወት የድህነት ቀጠሮ ማለት ነው። መጸለይ ማለት ከእግዚአብሔር ጋር ልንነጋገርበት ያለንን ቀጠሮ ማክበር ማለት ነው። ጸሎት አለማቋረጥ ማለት ይሄንን ያሰበ ሰው በትክክል መንፈሳዊ ሰው ነው። ይሄንን ያሰበ ሰው በእግዚአብሔር ፊት እንደቆመ የሚያስብ ሰው ይሄ መንፈሳዊ ሰው ነው። የትም ሆነ የት ተመልከቱ፣ የትም ሆነ የት በእግዚአብሔር ፊት እንዳለ የሚያስብ ሰው ራሱን መግዛት ይችላል። የያዕቆብ ልጅ ቅዱስ ዮሴፍ መንፈሳዊ ሰው ነው። መንፈሳዊ ሰው ስለነበረ የትም ሆኖ የእግዚአብሔር ቤተ መቅደስ ባይኖር እንኳን የሚያስበው በእግዚአብሔር ፊት እንደቆመ ነው። በእግዚአብሔር ፊት እንደቆመ ስለሚያስብ አጠገቡ ያለችው ሰው የማይገባ ነገርን በተነጋገረችው ጊዜ እንዴት በእግዚአብሔር ፊት ይህን ክፉ ነገር እሰራለሁ ብሎ ነው የተነጋገረ። ምክንያቱም እሷ ፊት የቆመው እግዚአብሔር ፊት ስለሆነ እና መንፈሳዊ መሆን ማለት በትክክል የተፈጠሩለትን ዓላማ ማሰብና ማን ጋር እንደሚኖሩ ማሰብ ማለት ወይም የሚያደርጉትን መንፈሳዊ ተግባር ለማን ብለው እንደሚያደርጉት ማሰብ ነው። በማን ፊት እንደሚያደርጉት ማሰብ ነው። ለማን እንደሚያደርጉት ማሰብ ነው። አስራት የሚያወጡ ሰዎች ሰበካ ጉባኤ ሲሰድባቸው አስራታቸውን ያቆማሉ። የሚሰጡት ግን ለማን ነበር? ለእግዚአብሔር ነበረ። ለእግዚአብሔር ነው መስጠት ያለባቸው። ሲሰጡ ሰው ስላላጨበጨበላቸው ከፍቷቸው ይተውታል። ለእግዚአብሔር ነው መሆን ያለበት። ሰው የሚያደርገውን ነገር ሁሉ ለእግዚአብሔር። አባ እንጦንስን አንድ ሰው ሄዶ ባገባ ይሻለኛል በመነኩስ ብሎ ቢጠይቀው ምን ብሎ የመለሰው መሰላችሁ? ሁሉንም ለእግዚአብሔር ብለህ ካደረግከው ያድንሃል። ሁሉንም ለእግዚአብሔር ብለህ ካደረግከው ትድንበታል። ለስሜትህና ለራስህ ባርነት ብለህ ካደረግከው ያጠፋሃል። እና መንፈሳዊነት ለእግዚአብሔርና በእግዚአብሔር መኖር። አንድ ሰው መዝሙር አጥንቶ ተዘጋጅቶ አታቀርብም ቢባል የሚከፋው ለማን ስለሚያቀርብ ነው? ለሰው ስለሚያቀርብ ነው። ስለሚቀርብበት ማለት ለእግዚአብሔር ብሎ የሚያቀርብ ሰው ግን ምን መሆን አለበት? የሚገባቸው ሰዎች አቀርበዋል፣ እኔ እንዳቀርብ እግዚአብሔር አልፈቀደም። ወይም ደግሞ ሌላው እዚህ ሆኖ የታችኛ ባመሰግንም አቅርብ ያለ ብሎ ማሰብ አለ። እግዚአብሔር ማሰብ እንጂ ስሜትን ማዳመጥ አይደለም። ከልብና ከህሊና ጋር ሲኖሩ ከማን መላቀቅ ይቻላል? ከስጋ መላቀቅ ይቻላል። ስጋችን ህሊናችን የሚጠላውን ነገር በምን እንሰራዋለን? በስጋ እንሰራዋለን። ልባችን የሚጠላውን ነገር በስጋችን እንሰራዋለን። ግን ልብን ማዳመጥ መንፈሳዊነት ማለት ልባዊነት፣ ህሊናዊነት ማለት። ለዚህ ነው ሰሎሞን ሲናገር ከሁሉ አስቀድመህ ከሁሉ አብልጠህ ልብህን ጠብቅ የህይወት መውጫ ከርሱ ነውና ይላል። ከሁሉ አብልጠህ ልብህን ጠብቅ የህይወት መውጫ ከርሱ ነውና። እና ክርስትና ማሰብ ነው። ምንድነው የምናስበው? ዘላለማዊ ህይወትን እናስባለን። ምንድነው የምናስበው? እግዚአብሔር ፊት እንዳለን እናስባለን። ምንድነው የምናስበው? ለእግዚአብሔር ብለን እንደምናደርገው እናስባለን። ይህ መንፈሳዊነት ይባላል። እግዚአብሔርን መምሰል ከሆነ መንፈሳዊነት፣ እግዚአብሔርን መምሰል ከሆነ የምናደርገው ነገር ይህ እግዚአብሔርን የሚያስመስለኝ ሰይጣንን ነው የሚያስመስለኝ ብለን እንጠይቃለን። እሺ ዝሙት ከሆነ ማንን የሚያስመስለው ንገሩኝ? ሆዳምነት ከሆነ ማንን የሚያስመስለው? ነፍስ መግደል ከሆነ ማንን የሚያስመስለው? እሺ መለያየት፣ ዘረኝነት፣ አድመኝነት ከሆነ ማንን የሚያስመስለው? በጣም ጥሩ። ንጽህና ከሆነ ማንን የሚያስመስለው? አንድነት ከሆነ ማንን የሚያስመስለው? ርኅራኄ ከሆነ ማንን የሚያስመስለው? መስጠት ከሆነ ማንን የሚያስመስለው? ትዕቢት ከሆነ ማንን ያስመስላል? ትሕትና ከሆነ ማንን ያስመስላል? ክርስቶስ ነው ያስመስላል። ስለዚህ ምንድነው መንፈሳዊነት ማለት ማንን እየመሰልኩ ነው ብሎ ማሰብ። ከየትኛውን ካለንበት ባርነት መውጣት የምንጀምረው ማሰብ ከጀመርን ነው። የምናስበው ደግሞ ማን ነው? እግዚአብሔርን። ይገርማችኋል፣ የመንፈሳዊነት መጀመሪያው ማን ይመስላችኋል? ቅዱስ ቀሌምንጦስ ዘሮም የተባለ አባት ሲናገር እንዲህ ብሎ ይናገራል። ቅዱስ ቀሌምንጦስ ዘሮም ማለት የቅዱስ ጴጥሮስ ደቀ መዝሙር ነው። እና ምን ይላል መሰላችሁ? የመንፈሳዊነት መጀመሪያው ማን ነው? የጥበብ መጀመሪያውስ እግዚአብሔርን መፍራት። ለምሳሌ ምን ይላል? ክፉን እንዳትሰራ እግዚአብሔርን ፍራው ይላል። እግዚአብሔርን የት አድርገን የምንፈራው? ፊት ለፊታችን በሉ እንጂ። ያ ነው መንፈሳዊነት። በዓይንህ አታየውም፣ በነፍስ ታየዋለህ ማለት በህሊና ታየዋለህ። እግዚአብሔር እዚህ ፊቴ ላይ ነው ያለው ትላለህ። ክፉን እንዳትሰራ እግዚአብሔርን ፍራው። ከዚያ ምን ይላል ደግሞ? በጎውን እንድትሰራም እግዚአብሔርን ፍራው ይላል ደግሞ ቅዱስ ቀሌምንጦስ። ምን ብለን የምንፈራው ደግሞ? ይሄን አድርግ ብሎኝ አላደረግኩም፣ ታረቅ ብሎኝ አልታረቅኩም፣ ስጥ ብሎኝ አልሰጠውም፣ ትጋ ብሎኝ አልተጋውም፣ መጽውት ብሎኝ አልመጸወትኩም፣ ተማር ብሎኝ አልተማርኩም፣ ቅዱስ ሁን ብሎኝ ቅዱስ አልሆንኩም ብለን እናስባለን። ስለዚህ መልካም ነገር ላለማድረግ እግዚአብሔር እናስበው። እግዚአብሔር ግን ይህን አድርጎልኛል፣ እየሰጠኝ እቀመዋለሁ፣ እያቀረበኝ እርቀዋለሁ፣ እየተከተለኝ እሸሻለሁ፣ እየወደደኝ እጠለዋለሁ፣ እያቀረበኝ እርቃለሁ፣ እየሰጠኝ እነሳዋለሁ፣ እያነሳኝ እወድቃለሁ። እኔ እንደዚህ ነኝ፣ እግዚአብሔር ግን ይወደኛል ብሎ ይህንን ማሰብ ይገባል። ሰው ይህንን ማሰብ ሲጀምር ነፍሱ ህሊናውን መግዛት ትጀምራለች። ህሊናው ስጋውን መግዛት ይጀምራል። ህሊናው ስጋውን ሲገዛለት ይሄ ሰው በመንፈስ መመላለስ ይጀምራል። ተስፋውም ሰማያዊ ይሆናል። በሚያቸው ምድራዊ ነገሮችም በሚቀርቡለት ምድራዊ ነገሮችም ምን አይልም? አይደነግጥምም፣ አይደሰትምም። ተሸለምኩ ብሎም መጠን አያልፍም፣ ተቀማው ብሎም አይኮማተርም። በልክ መኖር የሚጀምር ሰው መንፈሳዊ ሰው ይባላል። በአጭሩ መንፈሳዊነት ማለት ማንን መምሰል ነው? እግዚአብሔርን መምሰል ማለት ነው።
መንፈሳዊነት ማለት እግዚአብሔርን መምሰል፣ እግዚአብሔርን መምሰል መንፈሳዊነት ይባላል። ስለዚህ ዕለት ዕለት የምናድገው ኃጢአትን ለምንድን ነው እግዚአብሔር አታድርጉ፣ አትስረቁ፣ አታመንዝሩ፣ አትቀሙ፣ አትግደሉ፣ የራሳችሁ ያልሆነውን ነገር አትመኙ፣ ሌላውንም ነገር የሚያዘን ለምንድን ነው ካላችሁ እርሱን እንድንመስል ስለሚፈልግ ባለስልጣን መሆኑን ለማሳወቅ ወይም እግዚአብሔር የፍጥረት ጌታ መሆኑን ለማሳወቅ አይደለም ክፉ ነገር አትስሩ የሚለን። እርሱ መልካም ስለሆነ የእሱን መልካምነት እንድንይዝና እንዲያምርብን እንድንጠቀምም ስለሚፈልግ እግዚአብሔር ክፉውን ነገር ተዉት የሚለን ከዚህ የተነሳ ነው። እግዚአብሔርን መምሰል መልካምነት ነው። እግዚአብሔር ንጉሥ ነው። እሱን የመሰለ ሰውም ፍጥረትን ይገዛል። አጋንንትን የገዙ አሉ፣ ምድርና ሰማይን የገዙ አሉ፣ አራዊትን የገዙ አሉ፣ ወንዙን የገዙ አሉ፣ መላእክትን ሳይቀር የገዙ አሉ። አባቶቻችን ቅዱሳን እግዚአብሔርን የመሰሉ ሰዎች። እግዚአብሔር ጥበበኛ ነው። ጥበበኛ ሆነው ሰይጣንን ተጠብበውበት ዓለምን ተጠብበውበት ልባም ሆነው ለራሳቸውም ለሰውም ነፍስ አውቀው የሞተዋል። በልባምነት የሞቱ እነዚህ አባቶቻችን ምን ይባላሉ? መንፈሳውያን ይባላሉ። እግዚአብሔር ንጉሥ እንደሆነ ራሳቸውን የሚገዙ ሰዎች እግዚአብሔርን መሰሉ ይባላሉ። ንጉሥ ማለት ገዢ ማለት ነው። ስለ እግዚአብሔር እንደገዛ ራሳቸውን የሚገዙ ሰዎች ዓለምን ይገዛሉ። ራስን መግዛት ዓለምን ከመግዛት በፍጹም አይገናኝም። ራስን መግዛት የገዥነት ሁሉ የበላይ ነው። ራሱን ለገዛ ሰው ገዥ የለበትም። ራሱን የማይገዛ ሰው ደግሞ አለቃው ብዙ ነው። ሰው የሚታሰረው ወይም ደግሞ በወንጀል የሚቀጣው ለምንድን ነው? ራሱን ስለማይገዛ ነው? አይደለም ነው። ራሱን ከገዛ አለቃ የለበትም። ራሱን ከገዛ ሕግ ራሱ የሚያስፈራው ለጠማማ ሰው ነው ይላል መጽሐፍ። ሕግ ራሱ የሚያስፈራው ለጠማማ ሰው ነው። ቅን ሰው ግን ከባድ ሕግ ቢወጣ እንኳን አይጨነቅም። ለምን? ቅንነቱ ይመራዋልና። ስለዚህ መንፈሳዊነት ራስን መግዛት ነፃ ማውጣት ነው። መንፈሳዊነት ማለት የሚያዩትን ጥቂት ነገር አጥቶ የማያዩትን ብዙ ነገር መቀበል ነው። የሚያዩትን ጥቂት ነገር አጥቶ የማያዩትን ብዙ ነገር መቀበል፣ የሚያልፈውን አጥቶ የማያልፍ መቀበል፣ የሚያልፈውን አጥቶ የማያልፍ መቀበል፣ የሚጠፋውን አጥቶ ሕያው የሆነ ነገር መቀበል መንፈሳዊነት ይባላል። ሐዋርያት አባቶቻችን የሚጠፋ አባት ነበራቸው። ከሚጠፋ ዘር የተወለደ የምትሞት እናት ነበራቸው። የሚሞት እህት ወንድም ነበራቸው። የሚሞት ዘር ነበራቸው። ተውና ሄዱ። ከሕያው እግዚአብሔር በመንፈስ ቅዱስ ተወለዱ። ሙታን የሆኑ ዘመዶቻቸውን ጥለው ክርስቶስን ስለተከተሉት ሕያዋን ዘመዶች አበጁ። እነዚያ ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል ናቸው። በሞት ዕድሜ የማይገታባቸው ሕያዋን ዘመዶች፣ ሁልጊዜ አብረው የሚኖሩ ዘመዶች መላእክት አበጁ። ይህ ነው ሕያውነት፣ መንፈሳዊነት ማለት። የሚሞት አሳ የነበረው ቅዱስ ጴጥሮስ ያንን ትቶ የወንጌል መረብን ዘርግቶ መንፈሳውያን ነፍሳትን በወንጌል መረብ እንዲያጠምድ ስለተከተለ ሕያው ኢየሱስ ክርስቶስ ሕያው መንፈስ ቅዱስ አደረበት። በገሊላ ወይም ደግሞ በእስራኤል የገጠር ክፍል ይኖር የነበረ የእስራኤል ገበሬ የነበረ ቅዱስ ጴጥሮስ አንደበታቸው ከተከናወነላቸው ፈሪሳውያን ይልቅ የሚሞቱ ዘመዶቹን ጥሎ ስለተከተለ ሕያው መንፈስ ቅዱስ በአንደበቱ አድሮ 3000 ምዕመናንን በአንድ ቀን አሳምኖ የቤተ ክርስቲያን ወገን ለማድረግ በቃ። ሙት ነገርን የተወሰው ሕያው ዘመድ ያበጃል። የሚያየውን ተስፋ የተወሰው የማይታይ ተስፋ ያገኛል። የሚያየውን ነገር ለእግዚአብሔር ብሎ ያጣ ሰው የማይታየውን ነገር እግዚአብሔር ደግሞ ለሱ ብሎ ይሰጠዋል። ስለዚህ የሚታየውን ተስፋ ማድረግ ተስፋ አይደለም ይላል ቅዱስ ጳውሎስ ሮሜ ምዕራፍ 5 ላይ። የሚታየውን ተስፋ ማድረግ ተስፋ አይደለም። ስለዚህ መንፈሳዊነት ማለት ሕሊናን ማስተካከል፣ ልብን ማስተካከል፣ በሕግ መኖር እና በእግዚአብሔር ፈቃድ መኖር ነው።